ሰላም እንደምን አላችሁ ውድ የጽኑ መሰረት ቤተሰብ አገልግሎት ፋሚሊዎቻችን ዛሬ ደግሞ የተገኘሁትኝ እኔ ከእናቴ ጋር ነው። ምንድነው ዛሬ የምናደርገው ማማን ብዙ ጥያቄዎች አሉኝ በጣም መጠየቅ የምፈልገው እኛ ደግሞ እንደ ወጣት መጠየቅ የምፈልገው ወላጆቻችንን ወላጆች ቢያውቁልን ብለን የምናስበው ቢረዱልን ይሄ ነገር ግን እንዴት ያስቡታል ብለን የምንላቸው ብዙ ነገሮች አሉ። እኔ ደግሞ ዛሬ ማማን አስቀምጬ የተወሰኑ ጥያቄዎችን ለመጀመሪያ ዛሬ ጠይቃለሁኝ። ከዚህም በኋላ ደግሞ የተለያዩ ጥያቄዎችን ከእናንተም ከጓደኞቼም ከትምህርት ቤትም ከተለያየ ቦታ እንደመጣሁኝ ጠይቃታለሁኝ። ለዛሬ ግን ያሉኝን የተወሰኑ ጥያቄዎች ደግሞ ከሷ ጋር እንመልሳለን ማለት ነው። ማም ሁሉንም ለመጠየቅ ዝግጁ ነሽ? እንግዲህ እግዚአብሔር ይርዳኝ የዚህ ዘመን ወጣቶች ምን እንደሚጠይቁ አብረን እንሰማለን። ደስተኛ ነኝ ግን የወጣቶችን ጥያቄ ለመመለስ ስለዚህ ደስ ይለኛል። ፈቃደኛ ስለሆነች እናንተም ደግሞ አብራችሁ እስከ መጨረሻ ድረስ ቆዩ። የመጀመሪያው ጥያቄ ምንድነው እውነተኛ ፍቅር ምን ማለት ነው? እውነተኛ ፍቅርን እንዴት ነው ማግኘት የምንችለው? እንግዲህ እውነተኛ ፍቅር ያስፈልገናል። እውነት ነው መጠየቅ። እንግዲህ እውነተኛ ፍቅር ስሜት አይደለም። እውነተኛ ፍቅር መስዋዕትነት ነው፣ መከባበር ነው፣ ዋጋ መክፈል ነው። ለወደዱት ሰው ወይም አብሮ ላለ ሰው በቃ እወደዋለሁኝ ፍቅር እየሰጠሁት ነው ብሎ ለሚታሰብ ሰው የሚከፈል ዋጋ ነው ብዬ አስባለሁ። ማለት ስሜት አይደለም ብዬ ስል ፍቅር ውስጥ ግን ስሜት የለም ማለት አይደለም። ምክንያቱም በጣም እንደውም ፍቅርን ጣፋጭ የሚያደርገው ስሜት ነው። ስሜት ሲገለጥ ሲሰማን ሲታወቀን ነው ሞር ፍቅር ውበት የሚኖረው። ግን ስሜት ብቻ ደግሞ አይደለም። ቆሮንቶስ 13 ላይ የእግዚአብሔርም ቃል ደግሞ እንደሚናገር ፍቅር አይቀናም፣ አይመካም፣ አይታበይም፣ የራሱን አይፈልግም ያለ በጣም ብዙ ነገር ይዘረዝራል። እውነተኛ የፍቅር ባህሪያት እነዛ ናቸው። አንድ ሰው ወደድኩ ፍቅር አለኝ ብሎ ካለ ለእናት ሊሆን ይችላል፣ ለጓደኛ ሊሆን ይችላል፣ ለሚስት ሊሆን ይችላል። ግን የራሱን እኔ ብሎ ራሱን የሚያስቀድም ከሆነ የሚቀና ከሆነ በሆነ ባልሆነው ለማስረዳት እየተሞከረ እንኳን የማይቀበል ከሆነ የሚመካ ከሆነ እኔ ያለኝ እሱ ግን ወይም እሷ ግን እያለ የሚል ከሆነ ጓደኛውን የፍቅር ጓደኛውን አንደርስቲሜት የሚያደርግ ከሆነ የሚያሳቅቅ ከሆነ የሚመካ ከሆነ ይሄ እውነተኛ ፍቅር አይደለም። እንግዲህ እውነተኛ ፍቅር ራስን መስጠት ነው፣ መስዋዕትነት ነው፣ ዋጋ መክፈል ነው። በዛ ውስጥ ደግሞ ደስታ ነው። እንትን የሚቆጥር አይደለም። ስለዚህ እውነተኛ ፍቅር እንደዚህ ነው ብዬ አስባለሁ።